ሰላም ጤና ይስጥልኝ። ሁላችንም በህይወታችን ውስጥ የበለጠ ስኬታማ መሆን ማደግና ስኬት እንፈልጋለን። ነገር ግን ብዙ ጊዜ የምንሳሳተው ብዙ በልፋንና ብዙ ነገሮችን በሰበሰብን ቁጥር እናድጋለን ብለን ስናስብ ነው። ዛሬ የምንነጋገረው ስለ አንድ አስገራሚና ተቃራኒ ስለሚመስል እውነት ነው። እድገታችን የቆመው በማጣታችን ሳይሆን ስለበዛብን ቢሆንስ? ራስን መግዛትና አይሆንም ማለት እንዴት ለትልቅ ስኬት መንገድ እንደሚከፍት በዚህ ቪዲዮ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 ችግሩ ከመጠን በላይና በጣም ፈጣን ነው። በአሁኑ ዘመን የምንኖርበት ዓለም ሁልጊዜ መጨመር ስኬት እንደሆነ በሚሰብክ የፍጆታ አምልኮ የተሞላ ነው። ሳይርበን እንበላለን፣ ሳያስፈልገን እንገዛለን እና አእምሯችን እረፍት በሚፈልግበት ወቅት ማህበራዊ ሚዲያ ላይ በማፍጠጥ አላስፈላጊ መረጃዎችን እንጋፍፋለን። ይህ የበለጠ መጨመር ችግርን ይፈታን የሚለው አስተሳሰብ በውስጣችን ተቀርጾ ስለሚገኝ በራሳችን ላይ የምንጨምረው ጫና ከጥቅሙ ይልቅ ጉዳቱ ያመዝናል። አእምሯችን ከመጠን በላይ በሆኑ መረጃዎች፣ ጫጫታዎች እና አላስፈላጊ ምርጫዎች ስለሚጨናነቅ ግልጽ በሆነ መንገድ ማሰብ ይሳነናል። ችግሩ ማግኘት ሳይሆን የምናገኘውን ነገር መቆጣጠር አለመቻላችንና ያለ ገደብ ለፍጆታ መገዛታችን ነው። ይህ ሁኔታ ትክክለኛውን የህይወት አቅጣጫ እንዳናይ የሚጋርድ የጭቃ ግድግዳ ይፈጥርብናል። ይህንን ሁኔታ በምግብ ምሳሌ ብንመለከተው ይበልጥ ግልጽ ይሆናል። አብዛኞቻችን በምላሽ ሁኔታ ውስጥ ስለምንኖር የሚመጡብን ስሜቶች ሁሉ ወዲያውኑ መልስ ለመስጠት እንገደዳለን። ለምሳሌ ሲርበን ወይም ደግሞ ትንሽ ድካም ሲሰማን ከፍተኛ ስኳርና ቅባት ያላቸውን ምግቦች እንመገባለን። በዚያው ቅጽበት ምግባችን ሰውነታችን ውስጥ ከፍተኛ የሆነ ዶፓሚንና የደስታ ስሜት ሊፈጥር ይችላል። ሆኖም ግን ይህ ስሜት የሚቆየው ለጥቂት ደቂቃዎች ብቻ ነው። ከዚያ በኋላ የኃይል መሟጠጥ ይከሰታል። ወዲያውኑ በደም ውስጥ ያለው ስኳር በከፍተኛ ሁኔታ ይወርዳል። አእምሮአችን ይደነዝዛል። እናም ከመጀመሪያው በበለጠ የድካምና የመዝለፍለፍ ስሜት ይሰማናል። ይህ የሚያሳየው ያለ ቁጥጥር የምንጋፋቸው ነገሮች ሁሉ ጊዜያዊ እርካታ ቢሰጡም በረጅም ጊዜ ግን ውስጣዊ ኃይላችንን በማሟጠጥ ለከፍተኛ ጭንቀትና ግራ መጋባት እንደሚዳርጉን ነው። ከመጠን በላይ መብላት አቅም አይሰጥም። ይልቁንም ሰውነታችን መፍጨት ያልቻለውን ትርፍ ዕቃ እንዲሸከም በማድረግ ሕይወታችንን አሰልችና ዘገምተኛ ያደርጋል። ክፍል 2 ለውጥ ራስን መግዛት ክፍተት ይፈጥራል። ለውጥ የሚጀምረው አይሆንም ወይም ደግሞ ቆይ ማለት ስንችል። ራስን መግዛት ማለት የሆነን ነገር ማጣት ሳይሆን ለተሻለ ነገር ቦታ መፍጠር ማለት ነው። አንድ ስሜት ሲመጣብን ወዲያውኑ ምላሽ ከመስጠት ይልቅ ለትንሽ ሰከንዶች ቆም ብለን ስናስብ አእምሮአችን ከስሜታዊነት ወደ ምክንያታዊነት ይሸጋገራል። ለምሳሌ ረሃብ ሳይሰማን ለመብላት ስንነሳ ለምንድነው አሁን የምንበላው ብለን ስንጠይቅ ለሰውነታችን ራሱን እንዲያስተካክልና እንዲያጸዳ እድል እንሰጠዋለን። ይህ ቆም የማለት ልምድ በውስጣችን ያለውን ድብቅ ኃይል ወደ ትክክለኛው አቅጣጫ እንዲያመራ ያደርገዋል። ራስን መግዛት አቅምን አይገድልም፣ ይልቁንም የተበታተነውን ትኩረታችንን ሰብስቦ በአንድ ታላቅ ዓላማ ላይ እንድናውለው ይረዳናል። ቆም ስንል የምናተርፈው ጊዜና ጉልበት ለፈጠራ፣ ለጥልቅ አስተሳሰብ እና ለራስ ግንባታ የሚሆን ትልቅ ግብዓት ይሆነናል። በዚህ መንገድ የህይወታችንን መሪ ከስሜታችን ተቀብለን ወደ ራሳችን እጅ እናስገባለን። ይህ ክፍተት ነው ትክክለኛውን የህይወት ትርጉም እንድንረዳ የሚያደርግ። ትኩረታችንን የሚሰርቁ ነገሮችን በመጥቀስ ረገድ የስልክ ማስታወቂያዎችን እንደ ምሳሌ መውሰድ እንችላለን። እስኪ ለጥቂት ሰዓታት የስልክውን ማስታወቂያዎች አጥፍተው ቢያሳልፉ ምን ሊፈጠር እንደሚችል ያስቡ። መጀመሪያ ላይ ትልቅ ባዶነት እና የሆነ ነገር የማጣት ስሜት ሊሰማዎት ይችላል። እጆ በለመደው መንገድ ወደ ስልኩ ሊያመራ ይችላል። ነገር ግን የመጀመሪያውን ምቾት ማጣት ካለፉት በኋላ በአእምሮ ውስጥ ድንቅ የሆነ ጸጥታ ይነግሳል። ያለማቋረጥ ይህ ድምፅ ሲጠፋ አእምሮ በአንድ ስራ ላይ ረዘም ላለ ጊዜ የመቆየት አቅሙ ይጨምራል። ሐሳቦች መረጋጋት ይጀምራሉ። በዙሪያው ያሉትን ጥቃቅን ውበቶች ማስተዋል ትጀምራላችሁ። እናም የምትሰሩትን ስራ በጥልቀት የመስራት አቅማችሁ ይጨምራል። አዲስ ነገር ስለጨመራችሁ ሳይሆን አላስፈላጊውን ድምፅ እና የመረጃ ጫጫታ ስለቀነሳችሁ ብቻ ትልቅ ውጤት ታገኛላችሁ። ራስን መግዛት በህይወታችን ውስጥ ክፍተትን ይፈጥራል። ያ ክፍተት ደግሞ ጥራትን፣ ግልጽነትን እና የአእምሮ ሰላምን ይዞልን ይመጣል። ትኩረትን የሚሰርቁ ነገሮችን በመቀነስ በትክክለኛው ነገር ላይ የምናውለውን ትርፍ ኃይል እናገኛለን። ክፍል 3 ውጤት። ክፍተት ወደ እድገት ይመራል። እድገት ሁሉ ጊዜ ክፍት ቦታ ወይም ምቹ ሁኔታ ይፈልጋል። ልክ አንድ ዘር መሬት ውስጥ ተቀብሮ ለጥቂት ጊዜ በጨለማና በጸጥታ ውስጥ መቆየት እንዳለበት ሁሉ የእኛም ስኬት
በዝምታና በዲሲፕሊን ውስጥ የሚታረስ መሬት ይፈልጋል። ሕይወታችንን በአላስፈላጊ ነገሮች አጨናንቀን ካልያዝነው አዳዲስና የተሻሉ ሐሳቦች የሚገቡበት ሰፊ የሆነ በር ይከፈታል። ያረፈ ሰውነት የተሻለ የመፈወስ አቅም አለው። የተረጋጋ አእምሮ ደግሞ ለችግሮች ትክክለኛ መፍትሄዎችን ያመነጫል። ራስን መግዛት ልክ እንደተገደበ ወንዝ ነው። ወንዙ ዝም ብሎ ቢፈስ ይባክናል። ነገር ግን አቅጣጫ ሲያዝለትና ሲገደብ ለብዙዎች ብርሃንና ሕይወት ይሆናል። እያንዳንዱ የምናደርገው ራስን የመግዛት ተግባር ወደፊት ለሚመጣው ትልቅ ስኬት መሰረት እየጣለ ነው። እድገት ማለት ሁል ጊዜ አዲስ ነገር መጨመር ሳይሆን ያለውን ነገር አጥርቶ ማሳደግ እና ለትልቁ ራዕይ የሚሆን ምቹ የሆነ ስፍራን ማዘጋጀት ነው። ይህ ክፍተት ከሌለ የሕይወት ዘር ሊበቅልበት የሚችል ለም የሆነ መሬት አይኖረን። በገንዘብ አጠቃቀማችን ላይ የምናሳየው ራስን መግዛት ለዚህ ታላቅ ውጤት ተጨባጭ የሆነ ምሳሌ ነው። ያገኘነውን ሁሉ ወዲያውኑ ለፍጆታ ከማዋል ይልቅ ለወደፊቱ በጥቂቱ መቆጠብ ስንጀምር መጀመሪያ ላይ ለውጡ ላይታይ ይችላል። ለውጡ ትንሽና ዋጋ የሌለው እንኳ ሊመስል ይችላል። ነገር ግን በጊዜ ሂደት ያ የፈጠርነው የገንዘብ ክፍተት እያደገ ሲሄድ በሕይወታችን ላይ ያለን ስልጣን ይጨምራል። በድንገተኛ ችግሮች አንደናገጥም። በስራችን ላይ የተሻሉ ምርጫዎችን ለማድረግ አንፈራ። እናም በሌሎች ሰዎች ውሳኔ ስር አንወድቅ። ይህ ነው እውነተኛ እድገት። ይህ እድገት ጫጫታ የበዛበት ወይም በአንድ ጀንበር የሚመጣ አይደለም። ይልቁንም በጽናትና በዲሲፕሊን የሚገነባ ዘላቂ ስኬት ነው። ራስን መግዛት ከእድገት በፊት የሚቀድመው ለዚህ ነው። የሆነን ነገር እያጣን ሳይሆን ለታላቅና ለተሻለ ነገር ራሳችንን እያዘጋጀን መሆኑን መረዳት አለብን። ክፍተት ስንፈጥር የተሻሉ ነገሮች በተፈጥሯዊ መንገድ ሕይወታችንን ይሞሉታል። ለዛሬ ያዘጋጀሁት ይህንን ይመስል ነበር። ያስታውሱ፣ ትርጉም ያለው ሕይወት የሚገነባው ሁሉን ነገር በማግበስበስ ሳይሆን አስፈላጊ ያልሆነውን በማስወገድ እና ለትክክለኛው ነገር ቦታ መፍጠር ነው። ይህ ቪዲዮ ለሕይወቱ ጠቃሚ ሆኖ ካገኙት ላይክ ማድረጋችሁን አትርሱ። እንዲሁም በዚህ ሳምንት ራስዎን ለመግዛት ወይም ለመቀነስ የወሰኑት አንድ ነገር ምንድን ነው? ከታች በኮመንት ያስታውቁኝ። ለዚህ አይነቱ ይዘት አዲስ ከሆናችሁ ደግሞ ሳብስክራይብ ማድረግን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ክፍተት ፍጠሩ፣ እድገት ይከተላችኋል። ሰላም።